ሀገሮችም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰው ላይክ እያደረጋችሁ ቤተሰብ የሆናችሁትም በላይ ግቡ ማለት ነው። ዴቭ የአደይን ልብ ሰብሮ በጣም እያስጨናነቃት ይገኛል። አደይም ደግሞ በእንባ ተናንቃ እያለቀሰች ትገኛለች ማለት ነው። ዴቭ መለስ ብሎ አደይ እኔ እኮ ላንቺ ፍቅር ላንቺ ቦታ እንዳለኝ ረስተሽ ነው ወይ አታውቂም እንዴ? እኔ እኮ ላንቺ ፍቅር በጣም አለኝ። እናቴ ያደረገችውን ነገር ነው እንጂ እኔ ወድጄ ያደረኩት ነገር አይደለም። የእናቴን ፍቃድ ብቻ ፈጽሜ እመለሳለሁኝ እያለ ይገኛል ማለት ነው። አደይም በበኩሏ ህልሜ ይሆናል ብዬ አስቤ ነበረ። ነገር ግን አንተ ህልሜን ገደል ከተትከው እያለችው እየሰደበችውም እንትን እያለችም እየተናደደች ትገኛለች ማለት ነው። እስኪ ዴቭ አሳየኝ፣ ህልሜን ያደረከውን አሳየኝ። እያስጨናነከኝ ነበር እንጂ እስከዛሬ ደግሞ እኔ እውነት ነው ብዬ ተቀብዬ ነበረ እያለች ትገኛለች። እኔ እኮ አንቺን ደስተኛ አደርጋለሁ እያልኩኝ ነው አደይ እባክሽን ተረጂን እያላት ይገኛል። አደይ ደግሞ እንዴት አድርጋ ትረዳ? እሱ ያው ለማግባት እየሄደ ይገኛል። ነገር ግን አደይን ተረጂ ይላል። በምኑ ነው የምትረዳው? አረ ተው ግን። አደይ ደግሞ እኔ ክብር ያለ ሴት ነኝ ምንም ነገር አልሆንኩም እያለች ትገኛለች ማለት ነው። መቼም ቢሆን አንተን ይቅር አይደለህም እያለች ትገኛለች ማለት ነው። አደይ በጣም ጎበዝ ናት። ነገር ግን ያዳይን ልብ ያወቀ ያቃል እንጂ ያዳይን ልብ ያላወቀ አያቅም ማለት ነው። ዴቭም በበኩሉ እኔ እኮ ማዘር የምትለውን ነገር ግዴታ መስማት አለብኝ። እናቴ ደም ግፊት አለባት። ደም ግፊቷ ደግሞ አንዴ ስጥቅ አደረጋት። እናቴን ኬትም አላገኛትም። አደይ ባክሽን ተረጂ፣ እኔ እመለሳለሁ ወደ አንቺ እያላት ይገኛል። የአደይ እናትም በበኩሏ የራሷን ጥፋት ቁጭ አድርጋ እቺ ተንከሲስ ልጄን ጥላው ትሄዳለች እንዴ ትላለች። ልጇን ጥላ እንድትሄድ ያደረገችው የገዛ የዴቭ እናት ናት። ግን መለስ ብላ ልጄን እንዴት ጥላ ትሄዳለች እያለች በጣም ተናዳለች ማለት ነው። እንግዲህ ለአደይ ጉድጓድ እየቆፈረች ትገኛለች። ዴቭና አደይ እየተዋደዱ እያለ እሷ ደግሞ ጠልቃ ገብታ ሌላ ሴት አምጥታ ልታገናኝ የፈቀደችው እሷ ናት። መልሳም ደግሞ እቺ ተንከሲስ ልጄን ጥላ የት ነው የምትሄደው የምትለውም እሷ ናት። እንግዲህ ፍርዱ ለፈጣሪ ሰተናል ማለት ነው። የዴቭ እናት በጣም አስቸጋሪ ናቸው። እንደዚህ አስቸጋሪ የሆኑ ሰዎች እንዲው ከሀገራችን ምን ነው መልካም ነገር ብታደርጉ እኛም መልካም ነገርን እንመኛለን ማለት ነው። አሹን ፍቅር እያለ ስል ማዘርን መታ ፍቅር እያልክ ሰማሁኝ ምንድነው ሰምቼ ይሁን እንዴ እያለች ትገኛለች። የፍቅርን ማዘር ማለት ነው። አሹ መለስ ብሎ አዎ መለስ መኝታ ቤት የለችም እንዴ? እኔ እኮ እዚህ ጋር ስላጣሁት ነው እያለም ይገኛል። ማዘር መለስ ብሎ እና ታዲያ ወዴት ነው የሄደችው? ወዴት ሄደች ብላ ስትል እኔ እኮ አስወጣኝ ብላ ስትል እኔ አላስወጣሽም ብዬ እያልኳት እያለ መታ ሮማን ወርቃ ተገኝታለች ኪችን ውስጥ በጣም ፌንት ትለቃለች ራሷን አታቅም ብላ ስትለኝ እውነት መስሎኝ ሩጬ ሲሄድ እሷ ከፍታ ወደ ውጪ ወጣለች እያለ ይገኛል። የፍቅርና ደግሞ እንዴት ነው የምታምናት? አምነካት እንዴት ትለቃታለህ? ልጅንስ እንዴት ወደ ውጪ ታወጣታለህ? እያለች ትገኛለች። እንግዲህ የፍቅር እናትም በበኩሏ በጣም እየተጨናነቀች ትገኛለች ማለት ነው። የአደይና የፍቅርን እኛለች ማለት ነው። አሁን የት ነው ሄደችው? ባክህን ፈልግልኝ እያለችም ትገኛለች። እንደዚህማ ተጨማልቃ አትቀርም። ወደ ክፍለ ሀገር ሀያት ጋር ልካታለሁ እንጂ እዚህ አላስቀምጣትም እያለችም ትገኛለች ማለት ነው። ተው እንደዛ አታድርግ፣ እንዳትወጣ በቃ አትፈልጋት፣ ራሷ ትመጣለችም እያለች ትገኛለች። አይማ የሷ መሄጃስ መች ይጠፋል? መሄጃ መንገዷማ ብዙ ነው እያለች ይገኛል ማለት ነው። ማዘርን በበኩሏ ወዴት እንደሄደች ታውቃለህ እንዴ ብላ ስትል እኔ ጥርጥሬ ነው እንጂ ሌላ ነገር አይደለም እያላትም ይገኛል። አሹ ከዚህ እንደዚህ አይነት ነገር ሁለተኛ እንዳታደርግ እንዳታስወጣት እያለችም ትገኛለች ማለት ነው። እንግዲህ የፍቅር እናት ልብ የዴቭ እናት ጋር ያለው እንግዲህ የዴቭ እናት በጣም ክፉ ነገር ስለምታደርግ ልብ ሁሉ ነገር ያለው የዴቭ እናት ጋር ነው ማለት ነው። እንግዲህ ፍቅርና ዳኒ ተገናኝቷል።
ዳኒ በቃ አንቺ ሰው አይናፍቅሽም አይደል እንዴ ምንድነው ሰውን አትፈልግም እንዴ እያለ ይገኛል ማለት ነው እህቴ እኮ ተፈታለች እንኳን ደስ አላትም እንዴ እያላት ይገኛል እንዴ ተፈታች የሷ መፈታት ምን ለኔ ብርቅ መሰለ እንዴ ጥሩ ይመስላል እንዴ እያለችም ትገኛለች ቆይ አንተ የት ነው ያለው ካርታው የት ነው ያደረከው ምናምን ብላ ስትል እንዴት ይሄንን ልታቂ ቻልሽ ብሎ ይላል ማለት ነው ከቤዛ ጋር ምን እያሰባችሁ እንደሆነ ልትነግረኝ ትችላለህ ወይ እያለችው ትገኛለች ላንቺ ምን ያደርግልሻል አልነግርሽም እያላት ይገኛል ማለት ነው አጋጣሚ ደግሞ ቤዛ ትመጣለች እሱም ደግሞ ወይኔ ቤዛ መጣለች በቃ እንሂድ ብሎ ሲላት አንቺ ብሎ ለአንቺ እንኳን ደህና መጣች ብላ ስትላት በጥፊት አጠናግራታለች ማለት ነው እንግዲህ እቺንም ጠፊ ቅመሽ ፍቅር ይጠፊ አምሮሽ ነበረ ቅምስ አርጊያት ሰላም ጤና ይስጥልኝ ፍቅር ውድና የተከበራችሁ የቻናሌ ቤተሰቦች ከሀገሮችም ከሀገርስቱም ያላችሁ ለቻናሌ አዲስ የሆናችሁ ሰብ ላይክ ያደርጋችሁ ቤተሰብ ሆናችሁም በላይ ግቡ መልካምነት ለራስ ነው ሰላም ለሀገራችን ብለናል እንግዲህ ፍቅር አንድነት ያድለን ፈጣሪ አምላካችን ለሀገራችን ሰላምን ፍቅሩን እየተመኘን ለሁሉ ሀገራት ላይ ያለው ጦርነት እንዲያበቃ ምኞታችን ነው ባይ ባይ እያልን እኛም እንሰናበታለን ማለት ነው ላይክ አድርጉ ቤተሰብ እሺ